ባለአነስተኛ መስኖ ልማት ፕሮጀክት ይሄ ፕሮጀክት በ2012 ዓመተ ምህረት ነው የጀመረው። ከ2012 እስከ 2017 ዓመተ ምህረት ድረስ ምን ስራ ሰርቷል? ወደ 132 የሚሆኑ የ2018 አፈጻጸም ሳንጨምር ማለት ነው 132 የሚሆኑ አነስተኛ መስኖ ልማት ፕሮጀክት ጥናትና ዲዛይን ሰርተዋል። 74 የመስኖ ፕሮጀክቶችን ወደ ግንባታ በማስገባት 68 ፕሮጀክቶች ተጠናቀው አገልግሎት እየሰጡ ይገኛሉ። እነዚህም ወደ 4514 ሄክታር የሚያለሙ ናቸው። 11372 አርሶ አደሮችን ተጠቃሚ ያደርጋል ማለት ነው። እነዚህ መስኖ ፕሮጀክቶች ለ13234 ወጣቶች ጊዜያዊ የስራ ዕድል እንግዲህ ቋሚ እንዳንለው የአንድ ዓመት ፕሮጀክት ነው። ብዙ ጊዜ ወደ 1645 ሄክታር የሚያለሙ 866 የውሃ መሳቢያ ሞተር ፓምፖችን አሰራጭቷል እስከ 2017 ድረስ ማለት ነው። 48 ሶላር ፓምፖችን ቅድም ያልኳችሁን ጨምሮ ለቤት መብራትና ለተለያዩ አገልግሎቱን ጭምር የሚሰሩ ይህ ፕሮጀክት መደበኛ ፕሮጀክት ነው። የመደበኛ በጀት ማለት በመንግስት የሚመደበው በኢትዮጵያ መንግስት የሚመደበው እና የሚመደበው ደግሞ በፌዴሬሽን ምክር ቤት በሚወጣ የህዝብ ቁጥር መሰረት የበጀት ቀመር በሚሰራበት ማለት ነው። በክልሉ ውስጥ በግንባታ ላይ ያሉ 8 ፕሮጀክቶች ነበሩን። እነሱ የተወሰኑት ተጠናቀዋል፣ የተወሰኑት ደግሞ በግንባታ ሂደት ላይ ናቸው። ስለዚህ የዋና እንትኑ ያጠናቀቁት ወይም ወደፊት የመጡት የተጠቀሙበት የአሰራር ዘዴ ምንድን ነው? ችግሮቻቸውን እንዴት ፈቱት? በምን አግባብ ፈቱ? ምን ለውጥ ተገኘ? የሚለውን ወደ ኋላ ለቀሩ ወረዳዎችና ዞኖች አንድ የልምድ ልውውጥ እንዲሳተፉ እንዲወስዱ ለማድረግ፣ ሁለተኛው የአጠቃላይ አፈጻጸማችን የ2018 በጀት ዓመት አፈጻጸማችን አጠቃላይ ምን ላይ ተነሳነ፣ ምን ላይ ደረስን በሚል ከዞኖች ከወረዳዎችና ከክልል አጋር አካላት ጋር የሚመለከታቸው አጋር አካላት ጋር አጠቃላይ የግምገማና የውይይት መድረክ ነው ዋናው እንትናችን የነበረና በአጠቃላይ ውይይታችን የነበረው በፈጻሚ ወረዳዎችና ዞኖች እና እንዲሁም በክልሉ የማጠቃለያ ሪፖርት እንዲቀርብ ነው የተደረገው። ይሄም ቀርቦ በእሱ ላይ አስተያየት እና ሀሳብ እንዲሰጥ ነው የተደረገው። በዚህ ሀሳብም አጠቃላይ የነበረው የክልሉን ዓመታዊ የዚህ ያነዚህ ባለ አነስተኛ የይዞታ መስኖ ልማት ፕሮጀክት የአፈጻጸም ቁመና ለማሳየት ጥረት የተደረገበት ነው። ይህም በተሻለ መንገድ የእያንዳንዱን ዞን ድርሻ እና አፈጻጸም ያሳየ ያው በለየለት መንገድ የደረጃ ማውጣት ስራም ሁሉ ተሰርቶ በዚህ መንገድ ያዩበት ነውና በዋናነት መሰረት አድርገን የተነጋገርነው መሰረታዊ ችግሮች ምንድናቸው፣ ቀጣይ ምን ማስተካከልና የርብር ማዕከል አድርገን ስራዎቻችን እንድንፈጽም ማነቆ የሆኑት ምን ነበሩ፣ ቀጣይስ እንዴት እንፈታቸዋለን የሚል ነው ዋና እንትናችን። አንደኛ ችግሮች ምን ነበሩ፣ ተግዳሮቶች ምን ነበሩ፣ ሁለተኛ ቀሪ ፕሮጀክቶች እስከ መቼ ይጠናቀቃሉ፣ በምን አግባብ ነው እያንዳንዱ ወረዳ እያንዳንዱ ዞን ምንድን ነው የሚከተለው ስልት የሚል በእነዚህ ጉዳዮች ላይ እያንዳንዱ የሚመለከታቸው ዞኖችና ወረዳዎች ሀሳብ እንዲሰጡ ነው የተደረገው። በዚህም በተነሱ ሀሳቦች ላይ በአጠቃላይ የተግባባንበትና ቀጣይ የቀሪ የተወሰኑ ፕሮጀክቶች የሚቀሩ ወሳኝ ፕሮጀክቶችን እስከ ሐምሌ 15 አጠናቀው ለተጠቃሚው ማህበረሰብ ለማስረከብ ቃል ገብተዋል። በእኛ እንትን የቀሩት 4 ፕሮጀክቶች አሉ። እነሱን በተቻለ መጠን በቅርብ ጊዜ በአጭር ጊዜ ውስጥ አጠናቀን ብንችል ለአንደኛ ዙር መስኖ እንዲደርሱ ማድረግ፣ ካልሆነ ደግሞ ለሁለተኛ ዙር መስኖ እንዲደርሱ ማድረግ አንዱ ስራችን ይሄ ይሆናል። ሁለተኛው ስራችን ግን የአዲስ ፕሮጀክቶች ጥናትና ዲዛይን ስራ በዚህ በሚቀጥሉት 2 ወራት ውስጥ ወይም በቅድመ ዝግጅት ምዕራፋችን ውስጥ አጠናቀን ለ2019 በጀት ዓመት ግንባታ እንዲገቡ የቅድመ ዝግጅት ስራዎችን እንሰራለን። በሶስተኛ ደረጃ ደግሞ አማራጭ ቴክኖሎጂን መጠቀም የግድ ይሆናል። ለምሳሌ ሶላር ፓምፕን ብንወስድ ይሄ ከፖቴንሻላችን መሰረት አድርገን
እና በተለይ ውሃ የለማበትን የጉድጓድ ውሃ ያላቸውን የገጸ ምድር ውሃ ያላቸውን እነሱን ቦታዎች በመለየት የዚህ ቴክኖሎጂ ተጠቃሚ የሚሆኑበትን እድል አርሶ አደሩን ማመቻቸት ያስፈልጋልና እነዚህ ላይ 3 ተግባራት ላይ አትኩረን መስራት ይጠበቅብናል።